እቅድ ያለው ሰው ደሃ ነው፣ እቅድ የሌለው ሰው ግን ሀብታም ነው። ስለ ገንዘብ ነው እያወራሁ ያለሁት። ይሄንን ስል ብዙ ሰው ግራ እንደሚገባው እርግጠኛ ነኝ። እቅድ ያለው ሰው ደሃ ነው ስል እጁ ላይ ያለውን ገንዘብ እንዳለ ፕላን ስለሚያደርግበት ኤክስትራ ሚዝናናበት ወር የሚፈላስስበት ገንዘብ ላይኖረው ስለሚችል፣ እቅድ የሌለው ሰው ደግሞ በደንብ እጁ ላይ ብር ስላለ ያንን ብርም ፕላን ስላላደረገበት ዴፊኒትሊ ብር እንዳለው ነው የሚሰማው። ኢማጂን 1 ሚሊዮን ብር መኪና ለመግዛት ቢኖር የ1 ሚሊዮን ብር መኪና ለመግዛት 500 ሺህ ብር ያለው ሰውዬ ሁሌ የሚሰማው የጎደለችው 500 ሺህ ብር እንዳለች እንጂ 500 ሺህ ብር እንዳለው አይደለም። ስለዚህ ስትጠይቀው አረብ እናት እንደውም ከቻልክ 100 ሺህ አበድረኝ ነው የሚለ። የለውም። እቅድ ከሌለውና 500 ሺህ ብር ያለው ሰውዬ በጣም ሀብታም ነው። ምክንያቱም ዛሬ ማታ ወጥቶ ማርከስ ራት መብላት ይችላል። ለምን 40-50 ሺህ ቢያጠፋ ነው አይደል? ያልክ ሌላ ዱባይም ትኬት መቁረጥ ይችላል። ለዚህ ነው እቅድ ያለው ሰው ሁሌ እንደ ደሃ አክት ያደርጋል፣ ግን አክቹሊ ዌልዚ ነው። ምክንያቱም ያለውን ገንዘብ ስራው ላይ፣ ፕላኑ ላይ፣ ህይወቱ ላይ ስለሚያደርገው። እቅድ የሌለው ሰው ግን ሁሌ እንደ ሀብታም አክት ያደርጋል፣ ሁሌ ይዝናናል፣ ሁሌ ይበላል፣ ግን ሲራገፍ ውስጡ ባዶ ነው። ለዚህ ነው ከ2 ዓመት በፊት ይችን ነገር ያልኩት።